በአሁን ሰዓት አንድ ሰው መጥቶ $100,000 ቢሰጣችሁ ህይወታችሁ የሚቀየር ይመስላችኋል? ሳይኮሎጂስቶች ቤት አልባ ሰው $100,000 ሲያገኝ ምን ያደርጋል የሚል ጥናት ማጥናት ፈለጉና በ2005 አንድ የዘጋቢ ፊልም ለመስራት ወስነው ለአንድ ቤት አልባ ሰው $100,000 በጥሬ ገንዘብ የያዘ ቦርሳ ሰጡትና ቀጥሎ የሚሆነውን ነገር ግን በድብቅ ይከታተሉ ነበር። ስሙ ቴድ ይባላል። ለ10 ዓመታት በጎዳና ላይ ኖሯል። እጽ የማይወስድ ምንም አይነት ሱስ የሌለበት አእምሮ ጤናማ የሆነ ሰው ነበር እና መጥፎ ዕድል ያጋጠመው ሰው ይመስል ነበር። ቴድ $100,000 ከተቀበለ በኋላ መሬት ላይ መተኛት የለመደ ቢሆንም ወዲያው ትልቅ ሆቴል ሄዶ ክፍል ተከራየ። ወጪው የተጋነነና በቀን $1,000 ነበር። ቴድ $100,000 ሰዎች እንደሰጡት ወሬው በፍጥነት ተሰራጨ። ቀድሞ የሚያውቃቸው አብረው ጎዳና ላይ የነበሩት ሰዎች ገንዘብ ጠየቁ። ቴድም ረዳቸው። አዲስ ጓደኞችም መጡ። የሴት ጓደኛም ያዘ። ቴድ $100,000 እድሜ ልክ እንደሚቆይ ያምን ነበር። በ$34,000 የጭነት መኪና ገዛ። የቅንጦት አፓርታማ ተከራይቶ ለሴት ጓደኛውና ጎዳና ላይ ላወቀው ጓደኛው መኪና ገዛላቸው። ከ3 ወር በኋላ ገንዘቡ ጠፋ። የሴት ጓደኛውም ገንዘብ ሲያልቅ ተፋታችሁ። የሚገርመው ነገር የራሱን ጓደኛ አግብታ ከዳችሁ። በዚህ የተበሳጨው ቴድ የጭነት መኪናውን ሸጦ ቀን በቀን ይጠጣ ጀመር። በመጨረሻ መኪናውን የሸጠበት ብርም አልቆ ጎዳና ተመልሶ ሊወጣ ችሏል። ሳይኮሎጂስቶቹ ከቴድ የህይወት ውጣ ውረድ እንደተረዱት ከሆነ ድህነት ብር የማግኘትና ያለማግኘት ጉዳይ ሳይሆን ድህነትን የሚፈጥረው የገንዘብ አያያዛችንና ዓላማ የለሽ መሆናችን እንደሆነ አረጋግጠዋል። ሁሉም ድሃ በአጋጣሚዎች ሀብታም መሆን ይችላል። ሁሉም ሀብታም ግን በአጋጣሚዎች ድሃ መሆን አይችልም የሚባለው ለዚህ ነው። እናንተስ ምን ታስባላችሁ? ኮሜንት ላይ አሳውቁኝ። ይህን ፔጅ ፎሎ በማድረግ ቤተሰብ ነው።